ሰላም እንዴናችሁ እንደባለፈው ዛሬም የጎልደን ዊክሊ አናሊሲስ አብረን እንሰራለን ባለፈው ሳምንት ላይ አልሰራውላችሁም ያው አልተመቸኝም በአሁኑ ግን እንሰራዋለን ችግር የለውም ሰው ጎልድ ሁሉም ሰው ኤክስፔክት ሲያደርግ የነበረው ያው በጦርነቱ ምክንያት እኔም ኤክስፔክት ሳደርግ የነበረው ይሄኛውን ኦልድ ሃይ ብሬክ እንዲያደርገው ነበር ነገር ግን ከዚህ በፊት ባለው ቪዲዮ ላይ እንደነገርኳችሁ እዚህ ጋር ያሉት ይሄኛው ዲስካውንት ዊክ ብሬክ አድርጎታል ግን ያው በካንድል አይደለም ግን እዚህ ጋር ያለው የፕሪሚየም ዊክ ታች አድርጎት እና እዚህ ጋር ያለው ሪጀክሽን ብሎክ ሚቲጌት አድርጎ ወደ ታች ሙቭመንቱን ቀጥሏል ማለት ነው ብዙ ሰው ቡሊሽ ሙቭመንት ይኖራል ብሎ አስቦ ነበር ግን ምን ሊያደርግ እንዳሰበ አይታወቅም በጦርነቱ ምክንያት ወደ ታች ይሄዳል ማን ወደ ላይ ይሄዳል ብለን ነበር ያሰብነው ግን ጎልድ ራሱ የሚፈልገው ነው ያደረገ ያለው ዋን ሃወር ላይ እዚህ ጋር ነገርያችሁ ነበር ይሄኛው ድሮ ሊኩዊዲቲ ሊሆን እንደሚችል በየ ማለት ነው እዚህ ጋር አይ ቲንክ ይሄኛው መሰለኝ እዚህ ጋር ያለው ማለት ነው እዚህ ጋር ያለውን ሪላቲቭ ኢኳል ሃዮች አያችኋለሁ ብያችሁ ነበር እዚህ ጋር ያለውን ባይ ሳይድ ሊኩዊዲቲ ወይም ሪላቲቭ ኢኳል ሃዮች ቴክ ያደርጋችኋል ብዬ ነበር እዚህ ጋር አስገባላችኋለሁ ቴሌግራም ላይ ፖስት ያደረኩት ያው ማርኬቱ እነዚህን ቴክ ካደረገ በኋላ ቀጥታ ወደ ሪቨርሳል ነው ሙቭ ያደርገው ማለት ነው ከዚህ ባይ ሳይድ በላይ ምን አለ የሚለው ዴይሊ ላይ ስንመለስ ዴይሊ ላይ ተመልሼ ላሳያችሁ ዴይሊ ላይ ምን አለ እዚህ ጋር ያው ብዙ ሰዎች እንትን ነው የሚሉት ይሄንን ምራው ብዙ ሰዎች ሳይሆን ሰፖርት ኤንድ ሬዚስታንስ ኦር ሰምቲንግ ትሬደሮች ሄድ ኤንድ ሾልደር ምናምን ብሎ ሪቨርሳል ምናምን ነገር ነው የሚያስቡት የኛ ግን ያው እዚህ ጋር ያለውን ሪጀክሽን ብሎክ ሚቲጌት ካደረገልን በኋላ እዚህ ጋር ባይ ሳይድ ቴክ አድርጎልናል ይሄኛው ኢን ሾርት ተርም ሎ ቴክ አድርጎልናል ደን እዚህ ጋር ምን አለ ኢንቨርዥን ፌር ቫልዩ ጋፕ አለ ይሄኛው ማለት ነው ከዛም እዚህ ጋር የቤሪሽ ይሄኛው የቡሊሽ ፌር ቫልዩ ጋፕ ነው ይሄኛው ደግሞ ቤሪሽ ፌር ቫልዩ ጋፕ ነው እዚህኛው ካንድል ሎ እና እዚህኛው ካንድል ሃይ ላይ ያለው ማለት ነው እዚህኛው ካንድል ሎ እና እዚህኛው ካንድል ሃይ ላይ ያለው ደግሞ ቡሊሽ ፌር ቫልዩ ጋፕ ሲሆን ይሄኛው ቤሪሽ ነው ሁለቱ አንድ ላይ ኦቨርላፕ ሲያደርጉ ባላንስድ ፕራይስ ሬንጅ እንለዋለን ማለት ነው ስለዚህ ይሄ ኤሪያ ሁለት ፒዲአሪዎች ኦቨርላፕ ያደርጉበት ኤሪያ ስለሆነ ስትሮንግ የሆነ ሪጀክሽን ልናይ እንችላለን አይተናልም ማለት ነው ስለዚህ ከዚህኛው የኦቨርላፕ ካደረጉት ሁለቱ ፒዲአሪዎች ማርኬት ኮንፊርሜሽን ሰጥቶን ትሬድም ቴክ አድርገናል ወደ ታችም ሙቭመንቱን ቀጥሏል ማለት ነው ስለዚህ ኔክስት ልናያቸው የምንችላቸው ድሮ ሊኩዊዲቲ እዚህ ጋር ያለው ሴል ሳይድ ሊኩዊዲቲ which means እዚህ ጋር ሪላቲቭ ኢኳል ሎቹ ማለት ነው እዚህ ጋር ያለው ሎ ቴክ አድርጎታል ቀጣይ እዚህ ጋር ያለውን ኤክስፔክት እናደርጋለን ማለት ነው እና እዚህ ጋር ዴይሊ ዊክ ማለት ዴይሊ ኦርደር ብሎኩን አውርተን ነበር ባለፈው ሳምንት ላይ ማለት ነው ያለፈው ሳይሆን ያወራንበት ቪዲዮውን ገብታችሁ ማየት ትችላላችሁ እዚህ አካባቢ አስቀምጥላችኋለሁ እዚህ ጋር ሁለቱ ዳውን ክሎዝ ካንድሎቹ ነበር ኦርደር ብሎክ የወሰድነው ሶ እዚህኛው የላስት አፕ ክሎዝ ዳውን ክሎዝ ካንድሉ ድረስ ሪች የሚያደርግ ከሆነ ኦፕኒንግ ፕራይሱ ድረስ ማለት ነው ኦፕኒንግ ፕራይሱ ነው ወስደው ብያችሁ ነበር እዚህ ድረስ ሪች አላረገም ነበር እዚህ ጋር የታችሁት ከሆነ ግን ዊኩን ታች አድርጎት ወደ ላይ ሄዶ ነበር ግን ኦፕኒንግ ፕራይሱን ታች አላረገውም ስለዚህ ሪፋይን እናደርጋለን ብያችሁ ነበር እዚህ ድረስ ሪች ማድረግ የሚችል ከሆነ የላስት ዳውን ክሎዝ ካንድሉን እንወስዳለን ማለት ነው ያው አይታወቅም ይሄንን ሎም ቴክ ሊያደርግ ይችላል ግን ይሄንን ሎ ቴክ የሚያደርገው ከሆነ ትንሽ ያስፈራል ጎልድ ማለት ነው የሆነ ነገር እየተፈጠረ ነው ማለት ነው እኛ ያላወቅነው የሆነ ነገር እየተፈጠረ ነው ማለት ነው ይሄኛውን እዚህ ጋር ያለው ሎ ወይም የዚህን ዳውን ክሎዝ ካንድል which means የኛ ኦርደር ብሎክ ማለት ነው የዚህ ሎ ቴክ የሚያደርገው ከሆነ የሆነ ነገር እየተፈጠረ ነው ማለት ነው ስለዚህ ሪፋይን አድርገን
እዚህኛው ኦርደር ብሎክ ኦፕኒንግ ድረስ እና እዚህኛው ይሄኛውን ሴል ሊኩዊዲቲ ቴክ እንዲያደርግልን እና እዚህ ጋር ያለውን ኦርደር ብሎክ ሚቲጌት እንዲያደርግልን እንጠብቃለን ማለት ነው። ጎልድ እዚህ ጋር ይሄኛው ፌር ቫልዩ ጋፕ ለምንድን ነው ያሰመርከው ካላችሁኝ ብዙ ቦታ ላይ ሪአክሽን እያሳየ ነበር። ብዙ ቦታ ሚቲጌት ተደርጎ ከዚህ ፌር ቫልዩ ጋፕ ላይ ሪጀክሽን አይተን ነበር። እዚህ ጋር እንደምታዩት እዚህ ጋር አንደኛው ሪጀክሽን ነው፣ እዚህ ጋር ሁለተኛው ነው። ደን ብሬክ አደረገው። እዚህ ጋር ኢንቨርዥን ሪክሌምድ ይባላል። እሺ ሪክሌምድ ፌር ቫልዩ ጋፕ ይባላል ይሄ ባጭሩ ማለት ነው። እዚህ ጋር ብሬክ አደረገው፣ እንደገና ተመለሰ፣ ሪጀክት ቱ ዘ አፕሳይድ፣ ከዛ እንደገና ተመለሰ፣ ከዛ ኮንሶሊዴት ማድረግ ጀመረ። እዚህ ኤሪያ ላይ ኮንሶሊዴት ማድረግ ጀመረ፣ እዚሁ ኤሪያ እዚህ ይሄኛው ፌር ቫልዩ ጋፕ ላይ ማለት ነው። ያው ምድራው ቀደም እንዳልኳችሁ ሌሎች ትሬደሮች ምንድነው የሚሉት ይሄንን ሰፖርት ወይ ሬዚስታንስ ብሬክ ሲደረግ ሬዚስታንስ ምናምን ሰምቲንግ ብቻ። ያው ለእኛ ግን ፌር ቫልዩ ጋፕ ነው ልላችሁ ፈልጌ ነው። ሶ ይሄንን ኤሪያ እንደ ኪ ኤሪያ ወሰድኩት። ለምን ብዙ ጊዜ ሪጀክሽን እንትን ስላለው ማለት ነው። አይሲቲም ብሎታል ይሄንን ኤሪያ ራሱ ማለት ነው። ደን ምንድን ያደረገው ፕራይስ ከዚህኛው ቢፒአር ወይም ባላንስድ ፕራይስ ሬንጅ ሙቭ ካደረገ በኋላ ብሬክ አደረገው። እዚህ ጋር ያለው እንትን ማለት ነው ፌር ቫልዩ ጋፕ ሪክሌምድ ፌር ቫልዩ ጋፕ ብሬክ ካደረገው በኋላ እንደ ኢንቨርዥን እዚህ ጋር ተች አድርጎት ቱ ዘ ዳውን ሳይድ እየሄደ ነው ማለት ነው። ሙቭመንቱን እየቀጠለ ነው። ስለዚህ ኔክስት ዊክ እዚህ ጋር ያለው ሎ እና እዚህ ጋር ያለው ኦርደር ብሎክ የኛ እንትን ሊሆን ይችላል ማለት ነው። እንደዚህ አድርገን ማየት እንችላለን። እነዚህ ኤሪያዎች ላይ ኪ የሚባሉ ፌር ቫልዩ ጋፕ ወይም ኦርደር ብሎክ እንዲፈጠር እንጠብቃለን። እነዛ ላይ ኮንፊርሜሽን እየጠበቅን ትሬድ እናደርጋለን ማለት ነው። ናስዳክ ላይ ስንመጣ ያው ባለፈው ስናወራ የነበረው ከዚህኛው ፌር ቫልዩ ጋፕ ይመለሳል ብለን ነበር። ነገር ግን እዚህ ያለውን ሃይ ሚቲጌት አድርጎት እዚህ ጋር ያለውን ዲስካውንት ስለዚህኛው ዲስካውንት ዊክ ካወራው ነው እንጃ፣ ግን እዚህ ጋር ያለውን ዲስካውንት ዊክ ፐርፌክትሊ ተጠቅሞት ነው ወደ ታች የወረደው ማለት ነው። ኮንሶሊዴትም ሲያደርግ ነበር፣ እዚህ ሲመላለስ ነበር እዚህኛው የዲስካውንት ዊክ ላይ ማለት ነው። ደን ለማን ሾርት ተርም ሊኩዊዲቲ ድሮ ሊኩዊዲቲ ይሄኛው ሎ ነበር ብያችሁ ነበር። ደን እዚህ ጋር መጥቶ ቴክ አድርጎታል። ያው ሎንግ ተርም ደግሞ እዚህ ጋር ያሉት ሪላቲቭ ኢኳሎቹ ማለት ነው። ስለዚህ ኔክስት እዚህ ጋር ያለው ሎ እና እዚህ ጋር ያለው ሎ ቴክ ስላደረገልን ኔክስት የኛ አንቲሲፔሽን የሚሆነው እዚህ ጋር ያለው ሎ እና እዚህ ጋር ያለው ሎ እና እዚህ ጋር ያሉት ሪላቲቭሊ ኢኳል ሎዎቹን ነው ማለት ነው ታርጌት የምናደርገው። እንደዚህ አይነት ትልቅ ዊክ ስናይ ምን እናደርጋለን? እንደዚህ አይነት ትልቅ ዊክ ስናይ እንደዚህ ግሬድ እናደርገውና አሁን አንቲሲፔት የምናደርገው ከ50% በታች በቦዲ ክሎዝ እንዲያደርግልን። ክሎዝ የማያደርግ ከሆነ ክሎዝ እስከሚያደርግ ድረስ ያው ናስዳክ ላይ እና ያው ፊውቸርስ ላይ ምናምን ነገር ቤሪሽ ሙቭመንት አንቲሲፔት ስለምናደርግ ይሄን ብሬክ አድርጎልን ሙቭመንቱን ኮንቲኒው እንዲያደርግ ቤሪሽ ሙቭመንቱን ኮንቲኒው እንዲያደርግ ነው ኤክስፔክት የማደርገው ማለት ነው። ስለዚህ ስቲል ይሄንን ሚድ ፖይንት ብሬክ አድርጎን በቦዲ ግን ያው ኔክስት ካንድል ብሬክ እንዲያደርገው ኤክስፔክት አደርጋለሁ። ያው ብሬክ አደረገው የኛ አንቲሲፔሽን ምንድነው የሚሆነው? ይሄኛው እዚህ ጋር ያለው ሎ እና እዚህ ጋር ያለው ሎ እና እዚህ ጋር ያለው ሎ ይሆናል ማለት ነው። ስለዚህ ይሄኛው ብሬክ እስኪደረግ እንጠብቃለን። ከዛ በኋላ ሙቭመንቱ እንዲቀጥል አንቲሲፔት እናደርጋለን ማለት ነው። ዶላር ላይ ስንመጣ እዚህ ያስገባላችኋለሁ። የተሳሳተ ብዙም አላየሁትም ነበር። ያው የችኮላ አናላይዝ አድርጌ ዝም ብዬ ፖስት ያደረኩት ምን ላይ ነው ቴሌግራም ላይ ማለት ነው። ደን ያው ረጋ ብዬ ሳየው ግን እንደዛ አይመስልም ነበር። ያው ዩኤስዲ እና ጂፒፒኤስዲ ላይ የቤሪሽ ፕሬዠር ነበረውና ያው እነሱ ቤሪሽ ሆኑ ማለት ዶላር ቡሊሽ ሆናል ማለት ነው። ዶላር ላይ ያው ያሰብኩት እዚህ ጋር ያለውን
ኢንቨርዥን ፌር ቫልዩ ጋፕ እና እዚህ ጋር ያለውን ባይ ሳይድ ሊኩዊዲቲ ቴክ አድርጎ እዚህ ጋር ፌክ ሪጀክሽን አሳይቶኝ ወደ ዳውን ሳይድ ሄዶ እዚህ ጋር ያለውን ሴል ሳይድ ሊኩዊዲቲ እና እዚህ ጋር ያለውን ሴል ሳይድ ሊኩዊዲቲ ቴክ ያደርጋል ብዬ አስቤ ነበር። ነገር ግን ያው ዩኤስዲ እና ጂፒፒዩኤስዲ ላይ የቡሊሽ የቤሪሽ ፕሬሸር ስለነበር የዚህኛው አንቲሲፔሽን ይቀየራል ማለት ነው። ደን ወደ ቡሊሽ የማየው ከሆነ ላየው የምችለው እዚህ ጋር ያለው ሃይ እና እዚህ ጋር ያሉት ሪላቲቭሊ ኢኳል ሃይዎች ማለት ነው። እነዚህ ሄድ ቴክ ቢሆንም ኤስኤምቲ ቢሆንም ያለው ሃይ ሬዚስታንስ ቢሆንም እዚህ ጋር ያለው ሃይ ጋር ሪላቲቭሊ ኢኳል ሃይ ናቸው። ስለዚህ ኢትስ ኦኬ እንደዚህ ቢሆንም ማለት ነው። ኤስኤምቲ ሳይሆን እንደ ባይ ሳይድ ሊኩዊዲቲ ቴክ ብናደርገው ችግር የለውም። ስለዚህ ፕራይስ ምንድን ያደረገው መጣና እዚህ ጋር ፌክ ሪጀክሽን አሳየን። ደን አይ ቲንክ እዚህ ጋር ክፍተት አለው በስርዓት ማለት ነው። እዚህ ጋር ያለው አያችሁት፣ እዚህ ጋር ያለች የዚህኛው ካንድል ኦፕኒንግ እና እዚህ ጋር ያለው የካንድል ክሎዚንግ ጋፕ አድርጓል። ስለዚህ የምንወስደው ፌር ቫልዩ ጋፑን ከዊክ ሳይሆን ከቦዲ ይሆናል ማለት ነው። እዚህ ጋር ከታችም ከቦዲ እንወስዳለን ማለት ነው። ይሄ ፐርፐልሽን ብሎክ ነው፣ ሰስፔንሽን ብሎክ ይባላል። ይሄ ነው። ይሄን ሰስፔንሽን ብሎክ ሚቲጌት ሪባላንስ አድርጎልን ቱ ደ አፕሳይድ ለዚህኛው ሪላቲቭ ኢኳል ሃይ ሄዷል ማለት ነው። እዚህ ጋር ያለው ሪላቲቭ ኢኳል ሃይ እዚህ ጋር ቆይ ላሳያችሁ። እዚህ ጋር ሃዩን ይኸውልኝ ኦፕኒንግ ሃይ ሎ ክሎዝ የሚለው ማለት ነው። ሃዩ 105.40 ላይ የዚህ ካንድል ሃይ ማለት ነው ፎርም ያደረገው ማነው 540 ላይ ነው። እዚህ ጋር ላስት ካንድል ሄዶ ቴክ ያደረገው ሃዩ 100.540 ነው ማለት ነው። በተመሳሳይ ዩኤስዲ ላይም ያው የተሳሳተ እንትን ነበር። እዚህ ጋር ያለውን ሴል ሳይድ ቴክ አድርጎ ሪጀክሽን እያሳየን ስለነበር ያው እነዚህ ሪላቲቭ ኢኳል ሃዮች ነበር ሳየ ነበረው እና እዚህ ጋር ያለውን ኦል ታይም ሃይ ነበር ሚቲጌት ያደርግልኛል ብዬ ሳስብ የነበረው ግን ቀደም እንዳልኳችሁ ቤሪሽ ፕሬሸር ላይ ነበር። አግሬሲቭ የሆነ ሙቭመንት ነው። እንደዚህ አግሬሲቭ የሆነ ሙቭመንት ፕራይስ ላይ ስታዩ በአንድ ጊዜ ሪቨርስ አድርጎ ባይ ሳይድ ከላይ የተዋቸውን ባይ ሳይድ ሊኩዊዲቲ ወይም ሴል ሳይድ ወደ ታችም ከሆነ ሴል ሳይድ ሊኩዊዲቲ ቴክ ያደርጋል ማለት አይደለም። እንደዚህ አይነት አግሬሲቭ የሆነ ሙቭ ስታዩ ባንዴ ሪቨርስ ያደርጋል ማለት አይደለም። እሺ ቀስ ብሎ ነው ሪቨርስ የሚያደርገው እንጂ በአንድ ጊዜ ሪቨርስ አያደርግም የሚሆን ነገር እስካልተፈጠረ ድረስ ማለት ነው። ስለዚህ አንቲሲፔት የነበረው ፈርስት እዚህ ጋር ያለው ፌር ቫልዩ ጋፕ ነበር። እዚህ ያለው ፌር ቫልዩ ጋፕ ጋር ይሄንን ፌር ቫልዩ ጋፕ ሪባላንስ አድርጎ ወደ ታች ይሄዳል እና እዚህ ጋር ያሉት ሪላቲቭ ኢኳሎች ቴክ ያደርጋቸዋል ማለት ነው። ቴክ ያደርጋቸዋል ብለን አስበን ነበር ማለት ነው። እዚህ ጋር የአይን ምልክት የምጠቀምበት እዚህ ጋር ያለውን ሴል ሳይድ ሊኩዊዲቲ ነው የኔ አይን እያየ ያለው ማለት ነው። ያው እናንተም እንድታዩትና ዳታችሁን ኦብዘርቭ እንድታደርጉ ነው ይሄንን የአይን ምልክት የምጠቀመው፣ ሌላ ነገር እንዳታስቡ ደግሞ። ስለዚህ እዚህ ጋር ያለውን ፌር ቫልዩ ጋፕ አፐር ኳድራንት አይ ቲንክ ሎወር ኳድራንት ድረስ ባይመጣ እና ከመጣ ያው የኛ አንቲሲፔሽን ይቀየራል ብዬ ነበር። ይሄኛው ፌር ቫልዩ ጋፕ እንደዚህ ሆነና ቦዲውን ስለምንጠቀም እዚህ ጋር ጋፕ ስላለው ማለት ነው። ይሄኛውን ሎወር ኳድራንት ብሬክ የሚያደርገው ከሆነ አንቲሲፔሽናችን የሚሆነው እነዚህ ሪላቲቭ ኢኳል ሃዮች እና እዚህ ያለው ኦል ታይም ሃይ ነው ማለት ነው ነበር። ስለዚህ ይሄንን ቴክ እንዲያደርገው አንፈልግም፣ ምክንያቱም ፕሬሸሩ ቤሪሽ ፕሬሸር ላይ ስለነበር ማለት ነው። ስለዚህ እቺኛው ፌር ቫልዩ ጋፕ ይሄኛው ሚቲጌት ሊያደርገው ይችላል፣ ግን ከዚህኛው ሎወር ኳድራንት በላይ እንዲሄድ አልፈልግም ነበር ማለት ነው። ስለዚህ ፕራይስ ምንድነው እያደረገ ያለው? እዚህ ጋር ከጎን አስገባላችኋለሁ ፖስት አድርጌ ነበር ማለት ነው። እዚህ ጋር ያለውን ፌር ቫልዩ ጋፕ ሪባላንስ አድርጎት እዚህ ጋር ያሉትን ሪላቲቭ ኢኳሎች ቴክ እንዲያደርግልን ነበር። አሪፍ የሆነ ፕራይስ ዲሊቨሪ አድርጎልናል ማለት ነው። ከዛ እዚህ ጋር አሁን ኔክስት ይሄኛው ቴክ የመደረግ ፕሮባቢሊቲ አለው።
እዚህ ጋር ያለው ሎ ማለት ነው። ኔክስት ዊክ ላይ ከዚህ ሎ ውጪ ወደ ታች የማየው ነገር የለም እውነት ለመናገር ማለት ነው። እዚህ ጋር ያለውንም አይ ቲንክ እዚህ ጋር ሪባላንስ አድርጎታል። እዚህ ጋር ያለውን ሊኩዊዲቲ ቮይድ ማለት ነው። እዚህ ጋር ያለውን ሪባላንስ አድርጎት ቶት ሄዷል። አይ ዶንት ኖ ሜቢ እዚህ ድረስ ሪች ሊያደርግ ይችላል፣ ግን እኔ እዚህ ድረስ ይመጣል ብዬ አላስብም። ሜቢ ይሄኛውን ቴክ አድርጎ ደግሞ ወደ ባይ ሳይድ ሊኩዊዲቲው ወደ ኦል ታይም ሃይ ይሄዳል ብዬ አስባለሁ ማለት ነው። GBP/USD ላይም ስንመጣ ይሄንንም ፖስት አድርጌው ነበር አንድ ላይ ከዩኤስዲ ጋር ማለት ነው። ይሄንን ባይ ሳይድ ቴክ አድርጎ ወደ ላይ ሄዶ እዚህ ጋር ያለው ሪላቲቭ ኢኳል ሃዮች ቴክ ያደርግልኛል ብዬ አስቤ ነበር፣ ግን ድጋሚ ሳየው ያው ቅድም እንዳልኳችሁ ማለት ነው እዚህ ጋር ያለውን ኦፕኒንግ ሳይሆን እስቲ ቆይ አይ ቲንክ ኦፕኒንግ ኒው ዊክ ኦፕኒንግ አፕ ነው እዚህ ጋር ያለውን ማለት ነው። ዩኤስዲ ላይ አይ ቲንክ አልነገርኳችሁም። እዚህ ጋር ያለውን የኦፕኒንግ አፕ እና የኦፕኒንግ ኒው ዊክ ኦፕኒንግ አፕ አልነገርኳችሁም። ያው ላስት ክሎዝ የነበረው እዚህኛው ካንድ ላይ ሲሆን ቆይ ላስት ክሎዝ ካንድል ይሄው እዚህ ጋር ነበር። መንዴ ይሄ ነው ሰኞ ሲከፈት ማርኬቱ ማለት ነው። አርብ ዕለት ግን የተዘጋው እዚህኛው ፕራይስ ላይ ሲሆን ደን እዚህ ጋር ተከፈተ። እዚህ ጋር ምን አለን? ጋፕ አለን ማለት ነው። ይሄንን ጋፕ ግሬድ እናደርገውና እዚህ ጋር የሚፈጠሩትን ፌር እዚህኛው እነዚህ ግራዲየንቶች ላይ የሚፈጠሩትን ፌር ቫሊ ጋፕ ወይም ኦርደር ብሎክ ዩዝ እናደርጋለን ማለት ነው። ደን እዚህ ጋር የምናየው እሱ ነው። እዚህ ጋር ያለው አይ ቲንክ መንዴ እዚህ ጋር ያለው ማለት ነው። እዚህ ጋር ያለውን አላሰመርኩትም አክቹሊ ዩኤስዲ ላይ ነበር የኔ ሐሳብ የነበረው፣ ምክንያቱም ናይስ የሆነ ዴሊቨሪ ያለው ብዬ ስላሰብኩኝ ማለት ነው። እዚህ ጋር ያለውን ቶሎ ቴክ ያደርግልኛል ብዬ ስላሰብኩኝ ይሄን ነበር ሳየ ነበር ማለት GBP/USD ብዙም እያየሁት አልነበረም፣ ግን ከዚህ በኋላ የማየው እዚህ ጋር ያለውን ይቅርታ እዚህ ጋር እንገልኩኝ ነበር ብሬክ ይሄንን ብሬክ አድርጎ አይቪጂ ያልኩበት ምክንያት ይሄን ብሬክ አድርጎ እንደ ኢንቨርዥን ፌር ቫሊ ጋፕ እንዲጠቀሙ ስለማስብ ማለት ነው። ለዛ ነው እዚህ ጋር በዊክ ትንሽ ብሬክ አድርጎታል። ያው ኔክስት ዊክ ላይ ዩዝ አንዴ ብሬክ አድርጎት ዩዝ ያደርጓል ብዬ አስባለሁ። ሪቪዚት አድርጎ ይሄንን ቱ ዘ ዳውን ሳይድ ሙቭመንቱን ይቀጥላል ብዬ ወደዚህኛዎቹ ሪላቲቭ ኢኳሎች ማለት ነው ይሄዳል ብዬ አንቲሲፔት አደርጋለሁ ማለት ነው። እና እዚህ ጋር ፕራይስ should not rise above this midpoint of discount week ቀደም ምን ላይ ነው ስናወራ የነበረው? ዩኤስዲ ላይ ስናወራ የነበረው እዚህኛው ላይ ከዚህኛው አፐር ኳድራንት አይደል ዩኤስዲ ላይ ማለት GBP/USD ላይ ደግሞ ከዚህኛው ዲስካውንት ዊክ እዚህ ጋር ኦርደር ብሎ ካለ እዚህ ጋር ያለውን ዲስካውንት ዊክ ሚድ ፖይንት አባቭ ከሄደ ብሬክ አደረገው ማለት ነው። ያው አንቲሲፔሽናችን የነበረው እዚህ ጋር ያለውን ሪላቲቭ ኢኳል ሃዮች እና እዚህ ጋር ያለውን ኦል ታይም ሃይ ብሬክ ያደርግልናል ማለት ነው። መንዝሊ ላይ ይሄኛው መንዝሊ ኦርደር ብሎክ አለ። እዚህ ጋር ያለው መንዝሊ ላስት እዚህ ጋር ሊኩዊዲቲ ቴክ አድርጎልናል። ደን ላስት አፕ ክሎዝ ካንድሉ ይሄኛው ማለት ነው። እዚህ ጋር መሆን ይችል ነበር፣ ግን ሪፋይን አድርገነው ላስት አፕ ክሎዝ ካንድሉን ሪች ካደረገ ሪፋይን እናደርገዋለን ብያቸዋለሁ ቅድም። ስለዚህ ሪፋይን አድርገነው እዚህ ጋር ያለውን መንዝሊ ኦርደር ብሎክ ሚቲጌት አደረጋለን። ደን ከዛ ነው ሪስፖንስ እያደረገ ዲስፕሌስ እያደረገ ያለው ማለት ነው። ስለዚህ አንቲሲፔሽናችን ምንድነው አለ አይ ዶንት ቲንክ እዚህ ድረስ ይሄኛው ሎ ድረስ ይመጣል የሚል፣ ግን እዚህ እነዚህ ሎዎች ቴክ ያደርጋቸዋል ብዬ አስባለሁ። ሌላ እንድሰራላችሁ የምትፈልጉት ፔር ካለ ላኩልኝና እስቲ እናየዋለን። ነው ኮሜንት ላይ ጻፉልኝና ሞክረዋለን፣ ችግር የለውም። ቴሌግራም አካውንቴን፣ ቲክቶክ አካውንቴን እና አብሬያለሁ። ይሄን ዩቲዩብ ቻናሌን ሰብስክራይብ ማድረግ እንዳትረሱ። እስከሚቀጥለው ሳምንት ቻው።